ሰላም ሰላም እንደናችሁ ሁሉ ሰላም ነው ለማን ነው ነጋ ሁሉ ሰላም ፈጣሪ የተመሰገነው ዛሬም እንግዲህ የፈጣሪ ፈቃድ ሆኖ እንግዲህ ስፔስ ነክ የሆነውን ከትላንትናው የቀጠለውን እንግዲህ ስለ ድንቅ ፕላኔቶች እንግዲህ የማጋራችሁን መረጃ እሱን በሚመለከተውን ቪዲዮ እንግዲህ ዛሬም ከች ብያለሁ ማለት ነው። እንግዲህ እንደተለመደው በጥሞና በትግስት እንግዲህ እንድታዳምጡኝ በታላቅ አክብሮት ነው የምጠይቀው። እንግዲህ በጣም ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። ትላንትና እንግዲህ በሰራሁት ድንቅ ፕላኔቶችን በሚመለከት እንግዲህ ቪዲዮ ማለት ነው በሶላር ሲስተም ስኮፕ አማካኝነት እንግዲህ እነዚህን አምስቱን ድንቅ ፕላኔቶች እንግዲህ በተወሰነ ደረጃ እንግዲህ በፍጥነት ያው በርግጥ በተወሰነ ፍጥነት እንግዲህ ቶሎ ብለን እነዚህን አምስት ድንቅ ፕላኔቶች ላስቆበኛቸው እየነበረ ዛሬ ደግሞ እንግዲህ ምንድነው የምናደርገው በዛ በተሻለ አፕ እንግዲህ ጉግል ማፕ በሚባለው አፕ ደግሞ እነዚህን አምስት ፕላኔቶች ደግሞ በተሻለ እነሱ ላይ ያለን እስከመስለን አሊያም ደግሞ በጣም እነሱን በቅርብ ርቀት ሆነን እንግዲህ በሚያስችል ደረጃ እንጎበኛቸዋለን ማለት ነው። እንግዲህ አሁን ጉዞ ወደዛ እናደርጋለን ማለት ነው። እንግዲህ በመጀመሪያ እንግዲህ ምናያት እንግዲህ የድንቅ ፕላኔት እንግዲህ ዷርፍ ፕላኔት ተብላ የምትጠራው ቬስታ ትባላለች። እሷም እንግዲህ በጁፒተር እና በማርስ መካከል በሚገኘው በአስትሮይድ ቀበቶ ወይ ደግሞ በአስትሮይድ ቤልት መካከል የምትገኝ ዷርፍ ፕላኔት ነች ማለት ነው። አሁን ጉዞ ወደ እሷ እናደርጋለን። ጉዞ ከምድር ወደ ዷርፍ ወደ ቬስታ እናደርጋለን ማለት ነው። እንደው እንግዲህ ቬስታ እንግዲህ ወደ እይታችን ገብታልናለች። ቬስታ ተብላ የምትጠራው ድንቅ ፕላኔት እንግዲህ ይችን ትመስላለች። እንግዲህ ፀሐይን ከፊት ለፊቷ አድርጋ እንግዲህ እቻትና ማለት ነው ፀሐይ ከፀሐይ ጀርባ ሆና አሁን ደግሞ ከፀሐይ ፊት ለፊት ሆና በጣም ፀሐይ ብርሃን በጣም ከሚያርፍበት ፓርት በኩል ሆነን በደንብ የምናያት ነው የሚሆነው ማለት ነው። ቬስታ እንግዲህ ባጭሩ ይችን ትመስላለች ማለት ነው። ይሄ እንግዲህ የሰሜን ዋልታው አካባቢ ይሄ ነው የቬስታ የደቡብ ዋልታ ደግሞ ይሄ ነው ማለት ነው። የምትዞርበት ስፒን የምታደርግበት የፓርቷ ይሄ ነው ማለት ነው። እንግዲህ ቬስታ እንግዲህ እዚህ ጋር እንግዲህ ትላልቅ ተራራዎች በላዋ ላይ ይታያሉ። እነዚህ ተራራዎች ናቸው። በጣም ትልልቅ ተራሮች ይታያሉ ማለት ነው። ይቅርታ በመሃል ስልክ ገብቶብኝ ነው። እንቀጥላለን እና ሰሜን ዋልታ እንደምታዩት በጣም ትልቅ ተራራ ዝጋ ይታያል። ያው እንደምታዩት በጣም ትልቅ ተራራ ነው። ዝጋ በጣም ደግሞ ጎርጎድ ያለ ስፍራ ደግሞ ዝጋ ታያላችሁ። በጣም ጎርጎድ ያለ ስፍራ ታያላችሁ ሰሜን ዋልታው ላይ። ሰሜን ዋልታው እንዲህ አይነት የቬስታ ድንቅ ፕላኔት ሰሜን ዋልታው እንግዲህ ይሄን ነው የሚመስለው ማለት ነው። ደቡብ ዋልታው ቅድም እንደነገርኳችሁ ነው። ኢኳቶሩ ወይ ደግሞ የምድር ወገቡ የሚባለው እንግዲህ የቬስታ አብዛኛው እንግዲህ ነጣ ያለ ስፍራ ያለበት ነው ማለት ነው። እንግዲህ እንደምታዩት እቺን ትመስላለች ማለት ነው። ሁለተኛዋ እንግዲህ ሴሪስ ነች። እንግዲህ ሌላችሁ እንግዲህ ትላንትና ሴሪስ እንግዲህ እንደነገርኳችሁ በማርስ እና በጁፒተር መካከል በሚገኘው ዷርፍ የአስትሮይድ ቀበቶ መካከል የምትገኝ ሌላኛዋ ዷርፍ ፕላኔት ነች ማለት ነው። እሷም እንግዲህ በሰሜን ዋልታው አካባቢ ያለው በአብዛኛው በትላልቅ ተራራዎች እንዲሁም ደግሞ ጥልቅ በሆኑ ሸለቆች በጣም ዝቅተኛ ስፍራዎች የሚገለጽ ወይ ደግሞ እንደዛ አይነት መገለጫ ያላት ድንቅ ፕላኔት ነች ማለት ነው። እንግዲህ ጠጋ ብላችሁ ስታዩት እንግዲህ የምናየው ወደ 3D አልቀየርኩትም ይቅርታ። እንግዲህ ወደ 3D ደግሞ ቀይራችሁ እይታውን ደግሞ እንዲህ ስታዩት ያንዳንዷን የውጭ ገጽ እንግዲህ በዚህ መሰረት ማየት ትችላላችሁ ማለት ነው። ሴሪስ እንግዲህ የምንላት በማርስ እና በጁፒተር መካከል የምትገኘው ዷርፍ ፕላኔት እንግዲህ ነች ማለት ነው። እዚህ ጋር እንግዲህ ይሄ ኮረብታ ይታያል።
እዚህ ጋር እንግዲህ ኮረብታ ይታያል ማለት ነው። የተለየ እንግዲህ እዚህ ጋር ደግሞ እንደምታዩት ሸለቆ አለ። በዚህ በኮረብታውን ተከትሎ ሸለቆ ይታያል። ጉብታዎች በስፋት ይስተዋላሉ ማለት ነው። ሌላ ሴሪስን አይተናል። እንግዲህ ጨረቃዎችም ስላሉ ከጨረቃዎች እየለየን ነው የምናየው። ፕሉቶን እናያለን። ፕሉቶ እንግዲህ ትላንትና እንደነገርኳችሁ እንግዲህ በስርዓተ ፀሐይ ጥግ በሚገኘው በኩፐር ቤልት ወይ ደግሞ በኩፐር ቀበቶ እየተባለ በሚጠራው የአስትሮይዶች ስብስብ ውስጥ የምትገኝ ሌላኛዋ ድንቅ ፕላኔት ነች። እዚህ ጋር እንግዲህ በአጋጣሚ እንግዲህ ፕሉቶ ላይ ስናልፍ እንግዲህ አንድ ትልቅ ሸለቆ በጣም ትልቅ ሸለቆ እዚህ ጋር እናያለን። ፕሉቶ እንግዲህ እንዲህ አይነት ነገሮች ያላት የውጭ ገጿ እንደምታዩት በጣም የተለያየ ነች። እዚች ጋር ወደ መሀል ላይ ይሄ ውቅያኖስ ነው ይባላል። እንግዲህ ይሄ እዚህ ጋር እንደምታዩት ውሃ ነው የሚመስለው ውቅያኖስ ነው የሚባለው። እዚህ ጋር እንግዲህ እስካሁን ይሄኛው ይሄ ውቅያኖስ ነው። ይሄ ደግሞ የሆነ እንግዲህ ሳር የሚመስል ነገሮች በስፋት ታያላችሁ። ማለት እዚህ ጋር ታችሁ እንደሆነ ለየት ያሉ ነገሮች በስፋት ታያላችሁ። ፕሉቶ ላይ የሆነ የበቀለ ነገር የሚመስል አልጌ የሚመስል ነገር የሆነ ብቻ የሚመስል ነገሮች በስፋት የሚታይባት ነገር ነች። እንግዲህ ምን እንደሆነ በጣም ሸለቆ ነው። በጣም ተራራ በትላልቅ ተራራዎች በትላልቅ እነዚህ አሁን ጠጋ ብላችሁ ስታዩት እጅግ ጥልቅ የሆኑ ሸለቆች እጅግ በጣም ረዣዥም የሆኑ ተራራዎች ፕሉቶ ላይ እንግዲህ እንደሚገኝ ያው እነዚህ ማሳያዎች ናቸው ማለት ነው። ሌላኛው ፓርቷ እንግዲህ ቀላ ያለ እንደዚህ የሆነ ቡኒ የሚመስል ከለር እንግዲህ ለዋ ላይ አለ። በምን ምክንያት እንግዲህ እንደተፈጠረ እንግዲህ እግዚአብሔር ይወቀው ምን እንደሆነ። እዚህ ጋር እንግዲህ እንደምታዩት ጉድጓዶችም አሉ። ምክንያቱም በአስትሮይዶች በስፋት የሚገኙበት ቦታ እንደመሆኑ መጠን ከአስትሮይዶች ጋር በስፋት ትጋጫለች። እነዚህ አስትሮይዶች እንግዲህ በፕሉቶ ላይ ሲጋጩ በሚገጩበት ወቅት እንግዲህ ትልቅ ጉድጓዶችን ይፈጥራሉ ማለት ነው። ኦኬ ሁሉንም ድዋርፍ ፕላኔቶች አላስቀመጣቸውም፣ 3ቱ ናቸው ማለት ነው። ስለዚህ ይህን ያህል ካየን በቂ ነው። እንግዲህ ከ3ቱን ነው በዚህኛው አፕ ላይ ያስቀመጣቸው። እንግዲህ ጥሩ ጊዜ እንዳሳለፍን ተስፋ አደርጋለሁ። 1 ደቂቃ አለችን። እንግዲህ በ1 ደቂቃዋ እንግዲህ እንደዚህ ያው እየጨረስኩኝ ነው። በጥሞና ስላዳመጣችሁኝ እንግዲህ በጣም አርግቼ ነው ማመሰግነው። ጥሩ ጊዜ እንዳሳለፍን ተስፋ አደርጋለሁ። እንግዲህ በመጨረሻ አየናት። እንግዲህ ፕሉቶ ድዋርፍ ፕላኔት ትመስላለች። እዚህ ጋር እንግዲህ ድንጋዮች እንደምታዩት በጣም ትልልቅ ድንጋዮች ይታያሉ። በጣም ሹል የሆኑ እነዚህ ድንጋዮች ናቸው እዚህ ጋር የምታዩት። እዚህ ጋር ደግሞ በጣም ጥልቅ ሸለቆች፣ ረዣዥም ተራራዎች ይታያሉ ማለት ነው። ስለዚህ የዛሬው ቪዲዮአችን በዚህ መልኩ ተጠናቋል። በጥሞና በትዕግስት እንግዲህ ስላዳመጣችሁኝ በጣም አርግቼ ነው ማመሰግነው። እናንተም እንግዲህ ይህንን አፕ እንግዲህ ተጠቅማችሁ እንግዲህ በዚህ መሰረት እንግዲህ ፕላኔቶችን የውጭ ገጻቸው ጠጣሪ የሆኑ ፕላኔቶችን ጨረቃዎችን በዚህ መልኩ እንግዲህ እየሄዳችሁ መጎብኘት ትችላላችሁ። ጥሩ ጊዜ ስላሳለፍን በጣም ደስ ብሎኛል። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ባላችሁበት ቦታ የፈጣሪ አብሮነት ጥበቃና ገዛ ከእናንተ ጋር ይሁን እላችኋለሁ። ወዳችኋለሁ። ባይ ባይ።